ሰላም ለእናንተ ይሁን። May peace be with you. ዛሬ ለፋዘርስ ዴይ ቀርበናል። ለመጀመር ዳዲዬ ሃፒ ፋዘርስ ዴይ የአባቶች ቀን ነው። አመሰግናለሁ። ሃፒ ፋዘርስ ዴይ። ታንክ ዩ ሶ ማች። ደስ የሚል ቀን ነው የአባቶች ቀን ማለት ነው። በጣም ደስ የሚል ቀን ነው። አዎ ያለፈው ሳምንት ዶክተር ኒል መጥቶ ትንሽ ስለ ኢንተርጀነሬሽናል ትራማ እና ኢንተርጀነሬሽናል ሂሊንግ አወራ። በዛን ንግግር ላይ ስለ አባቶችም አንስተን ነበረ እና የእናቶችና የልጆች የቤተሰብ ጤና ጉዳይና ሪሰርች ሲካሄድ ብዙ ጊዜ የአባቶች ታሪክ አይነገርም እና ዛሬ በፋዘርስ ዴይ የአባቴን ታሪክ ትንሽ መስማት ፈልጌ ነበረ። በማዘርስ ዴይ ያው በእናቶች ቀን የማሚዬ ታሪክ ሰምታችኋል፣ እንዴት እንደወለደች በፋኖስ ብርሃን። ዛሬ ደግሞ ለዳዲዬ ጥያቄ አቅርቤለታለሁ። አሁን ዳዲዬ እጠይቅሃለሁ፣ መልሱን አብረን እንሰማለን። ማሚም ሰምታ አታውቅም እና ዳዲዬ በአንድ በጣም የከባድ የሆነ ውሳኔ ወሰንክ። ያው እንትን ለማምጣት ታሪኩን ለማምጣት እንትኑም ለኢንካም ለማምጣት ያው ማሚ እርጉዝ ሆና እና እስቲ ትንሽ ንገረን፣ ምንድን ነው ኃይሉና ብርታቱን ያገኘው ከየት ነው? ማሚን ጥለህ ወደ ባህር ዳር ሄደህ እኛን ነው እኔን ስጠብቁ ያንን ታሪክ ያንተን ሳይድ ደግሞ ማቅ ፈለግንና እስቲ ከዛን ጀምር ነው የምትይኝ? እንግዲህ ትልቁ የባል ኃላፊነት ምንድን ነው ከምለው ጀምራለን። ባለፈው ኤፒሶድ 1 ላይ አንድ የተናገርኩት ነገር አለ። የአባት ወይም ደግሞ የባል 5 ዋና ዋና ስራዎች፣ አንደኛው የፕሮቪዥን ፕሮቫይድ ማድረግ፣ ቤተሰቡ የሚያስፈልገውን ነገር ምግብ፣ መጠለያ፣ ውሃ፣ ልብስ፣ ሁሉ ነገር ፕሮቫይድ ማድረግ ነው። የመጀመሪያው ማቅረብ መቻል ነው። ሁለተኛው ይህንን ቤተሰብ መጠበቅ መቻል ነው። ፕሮቴክሽን አጥር ነው። ሶስተኛው ይህንን ቤተሰብ የመምራት ሊደርሺፕ ስራ አለ። አራተኛው ቤተሰቡን የመምራት ከሊደርሺፕ ቀጥሎ አራተኛ ደግሞ የማስተማር ብቃት አለ። ማስተማር ማሳወቅ አለ። አምስተኛውና ከዚህ ደግሞ ተልቶ የማይቻለው የማይቀረው ቤተሰቡን ወደሚቀጥለው ደረጃ ለመውሰድ ደግሞ ሌላ ስራ አለ። እነዚህ ነገሮች አሉ ማለት ነው። ከዚህ ከመጀመሪያው ስራው ዋናው ምንድነው? ፕሮቪዥን ነው፣ ፕሮቫይድ ማድረግ ነው። አልማዝ በዛን ሰዓት እርጉዝ ሆና አንቺ ወደ ውስጥ እያለች ማለት ነው። ሐኪሞች የነገሩን 2 ሳምንት የሚሆን ጊዜ እንዳለ ነው በዛን ወቅት ማለት ነው። ግን ሐኪሞቹ የሉም፣ በጦርነቱ ምክንያት ወጥተዋል። ቀድሞ ይመጣል ብለው ለመገመት አስቸጋሪ ነው። በዛን ሰዓት ደግሞ ስላልነበረ ምግብም መግዛት፣ ውሃ መግዛት፣ የሚያስፈልገው ነገር ማሟላት ያለ ገቢ የለም። ገቢ ደግሞ በወቅቱ ቆሟል። የኛ ገቢ ወራዊ ነው። በዛን ሰዓት የሚጠበቀው በወር ነው የምናገኘው። ቁጭ ብዬ ሳስበው አልማዝ ወልዳ አዲስ ቤቢ ታቅፋ ሕፃን ልጅ ታቅፋ ስትራብ ታየኝ። ቤቢዋ ደግሞ ተወልዳ ያለ ጡት ስታለቅስ ተሰማኝ። ቪዥን አደረ ቁጭ ብዬና አእምሮዬ መቀበል አልቻለም። በምንም ተአምር አይኔ እያየ እሞታለሁ እንጂ አልማዝ አትራብም። ልጄም ደግሞ ተወልዳ አዲስ ልጅ የመጀመሪያ ልጅ ያው ሴት ሁኚ ወንድ አናውቅም። እዛን ሰዓት የጀንደር አይደንቲፊኬሽን አልተነገረንም። ያ ነው በጣም ይገባል። ምንድነው ቤተሰቤን ማዳን መቻል አለብኝ የሚል ውሳኔ። ጥቂት በእጄ ላይ የነበረች ገንዘብ አለች። ከጓደኛም ደግሞ ትንሽ ገንዘብ አገኘው። በዛ ገንዘብ ቡና ገዛውና የነበረው መንገድ ወደ ባህር ዳር ብቻ በዛ ሰዓት ባህር ዳር ከነቀንት ከተማ 400 ኪሎ ሜትር ነው የምትርቀው በቡሬ መንገድ፣ በቡሬ በኩል መንገድም አዲስ ነው።
ባህር ዳርም በዛ ሰዓት ለእኔ አዲስ ነው። ምክንያቱም በዛ ሰዓት አልሄድም። ሰው ንግዱ አለ። ቡና እዛ ወስዶ ወለጋ ላይ ከሚገዛው ባህር ዳር ላይ በይጠፍ ሸጦ ከዛ ደግሞ ወደዛ ይዞ መምጣት ቻልቃ ብር አለ፣ ብር መስራት ይቻላል። አንድ 7 የሚሆኑ ሰዎች ተነጋግረን ትልቅ ነጥሬ መኪና ተከራይተን ቡና ሙሉ ጭነንበት ሄድን ማለት። ባህር ዳር ደግሞ ስንደርስ የተፈጠረ ነገር አለ። ያ ምንድን ነው? የቡና ዋጋ ከተባለው በታች ወርዶ ረክሶ አገኘን። ትንሽ ዋጋው እስኪነሳ ድረስ መጠበቅ ነበረብን። ዛሬ ስንል ይቀንሳል ዋጋው፣ ሁለተኛ ቀን ስል ቀነሰ፣ ሶስተኛ ቀን እያለ እየቀነሰ ሲሄድ አይ መገላገል አለብን፣ ሸጠን ባይሆን ከዚህ ይዘን መመለስ የሚገባኝ ነገር ይዘን መምጣት አለብን ብለን ተነጋገርን። ባህር ዳር 10 ቀን ነበር። 10 ቀን በ10ኛው ቀን ግን ወስነን ጨርሰን ባህር ዳር ላይ ነቀምት ላይ የሚፈልጉ እቃዎች አሉ። አንደኛው ሽንኩርት ነው። በዛ ሰዓት ሽንኩርት ወለጋ ላይ ደግሞ ተወዷል። ሽንኩርትን በኩንታል መግዛት ማለት ነው። ሁለተኛ የጎጃም አገልግል ደግሞ አለ። ጎጃም ባህር ዳር ላይ የሚሰሩ የእግር ጫማዎች አሉ። ብዙ ካልቸራል ነገሮች አሉ። እነዛን በብዛት ደግሞ ገዛው። ከዛኛው ማትረፍ ከነበረብኝ ብዙ አላተረፍኩም። ኦልሞስት በጣም ቢበዛው ወደ 800-900 ብር ያተረፍኩት which was good፣ በቂ ነው። ያን ይዤ ደስ እያለኝ ተጨማሪ ገዝቼ ስመለስ ወደኋላ ልክ ቡሬ ላይ ማታ የተነሳ ነው ከባህር ዳር ቀጣ ብለን መሄድ አልቻልንም። መኪና ማነው የመኪና እንቅስቃሴ ችግር ስለነበረብን ቡሬ ስንደርስ የአልማዝ ጓደኛ የነበረች ማን ኬሪያ ነበር ስሟ፣ እንዴት የትግራይ ኬሪያ የምትባል ጽጌረዳ የምትባል የመቀሌ ልጅም ነበረች። እሷና ኬሪያ ሌላም ጓደኛ ነበራት። ሶስቱም ቡሬ ላገኘኋቸው። እንዳገኘኋቸው እንኳን ደስ አለ ያለችን ኬሪያ መጣ ተጠቅማብኝ። በጣም ደስታም ነበረባት፣ ለቅሶም ነበረባት። ምንድነው ልጅሽ ወለደ? ማነው ባለቤቴ ልጅ ወለደች። ከአፌስ ወጣ ምን ወለደች? ሴት ወለደች። ሴት ስትል ዝም አልኩ። ለምን ዝም አልክ? ትወጥኛለህ በወቅቱ እንግዲህ በሰዓቱ አእምሮ ውስጥ የነበረው ነገር ወንድ ነበር ኤክስፔክት ስናደርግ የነበረው። ለምንድን ሴት ኤክስፔክት ያላደረገው ሲባል የጾታ ችግር ኖሮ አለ። ሴቶችን ማሳደግ በዛን ሰዓት ዋጋ ያስከፍል ነበርና በሴቶች ላይ የሚደርሰውን አንዳንድ ነገር እያየው ጌታ ፈቃድ ቢሆን ክርስቲያን ነኝ ወንድ ልጅ ቢሆን ይሻለኛል፣ እኔ አንተ ግን የምትፈልገው ይሁን ብዬ ስላሰብኩ የጸለኩት ጸሎት ልክ አይደለም ማለት ነው ብዬ የተሰማኝ ምንድነው ፈጣሪን አሳዝኛለሁ፣ የሰጠኝ መልካም ብዬ መቀበል ሲገባኝ ወንድ ስጠኝ ብዬ መጠየቅ ልክ አይደለም ብዬ በራሴ ላይ ወሰንኩ እና አዎ እግዚአብሔር ሰጠኝ መቀበል ነው እንጂ ከዛ ሴት ይምሰክር ስለምን ጌታ ሴት ከዛ ተረጋጋው። የሚገርመው እንግዲህ እዚህ ላይ ነው። አሁን ይሄ ማታ ነበረ፣ አርብ ማታ ነው። ይሄ ቅዳሜ ወደ ነቀምት ልንደርስ ነው። ጠዋት ተነስተን መንገድ ላይ ዝናብ ዘነበ፣ መንገድ ተዘጋ። በጣም ስንት መከራ 230 የማይሞላ መንገድ ቀኑ ሙሉ ወሰደብን። ጎርፍም ነበረ፣ መንገድ ተዘጋ፣ ጭቃ ሆነ፣ መኪና ተያዘ። በስንት መከራ ነቀምት ተመለስ። ስንመለስ መሽቷል። እንደመጣው ሽንኩርቶቹን አራገፍኩኝ፣ እቃዎቹን አራገፍኩኝ፣ የሚሸጥበት ቦታ አስቀምጬ እንዳውም ግማሽ ወዲያው እዛው ወደ ቤተሰብ ገባ ሸጬ ብዙ ገንዘብ ይዤ መጣሁ። ከእርሱም ጋር ደግሞ የሚያስፈልግ ቅቤ፣ ጤፍ፣ ብዙ ነገር ይዤ መጣሁ። የሚያስፈልጉትን ነገሮች እና ፈሽ አደረግን። ምንም ነገር የፈለግኩት ነገር በጣም ደስ የሚለው ነገር ምንድን ነው? በቃ ዓላማዬን አሳካ። በዛን ሰዓት ሽፍቶች መንገድ ላይ ነበሩ። እንዳውም ሽፍታ አንድ የማረሳው ቡሬ ሳንደርስ በፊት መርአዊ የምትባል ከተማ እንደደረስን ባንደርስ ናቸው። እነዚህ ባንደርስ people who are just against this piece of people ማለት ነው። የሚዘርፉ እንደ robbers ናቸው። እንደ robbers እንደ ጋንግስተር እንደ robbers በቃ ሽፍታ መንገዶች ናቸው። ግን for some reason ሲያውቁ ሌላ አገር ቋንቋ የሚናገር ሰዎች መሆናቸው ሲያውቁ
አቴንሽን አላደረጉም። ተው ነው የሚገርም ነገር ነው። they could have killed us all አላደረጉም፣ ግን አሳለፉት። ሽፍቶች ናቸው ብሎ የአገረው ሰው እንዳትናገሯቸው ብሎ በምልክት አሳየ። እንዲህ ብሎ አፋችሁን ያዙ ማለት ነው። አወቅንና ታጥቀዋል በሚገባ አለፍናቸው። እኛም ምንም አልተናገርንም፣ እነሱም አወቁ። እናንተ ስሉ አማርኛችንን አወቁ። የትም ተነስ ሲባል ወለጋ እንዳልስን የሚገርም ነው። እንደዛ አይነት አለው እንደዛ እንደሚያደርግ አሳለፍን ማለት ነው። ከዛ አልፈን ስንመጣ እንግዲህ ደስ አለን። ከዛም ችግር አስቤ ነበረ፣ ችግሩ ቀረ፣ በሰላም ደረስኩ። ከዛ አልፈን ከቡሬ ደግሞ ጤፍም ገዛው፣ ብዙ ቅቤም ተገዛ፣ አገልግሉም ተገዛ፣ ነጭ ጤፍ የሚያስፈልጋትን ማር፣ ስለዚህ በሁሉ ተገዛ። ገንዘብ ብዙ ነው። ስመጣ በእውነት ነው ጥሩ ገንዘብ የሰራው እግዚአብሔር አምላክ ይቀርና ጥሩ ነበር። አሁን ቢሆን ምንም አሁንማ አይደረስም። አምላኬ ትልቅ እና ሲመጣ የሚያስገርመው ነገር ካስገባ በኋላ ቀጥታ ወደ አንቺ ነው መጣትና ስመጣ ሳየሽ በጣም ቀይ ነሽ፣ ልክ እንደናትሽ ፈረንጅ ነገር ቁጭ ብለሻል። በስስት ላነሳሽ ፈልጌ ፈራው። ስፈራ አይዞ አትፍራ አለችኝና እናትሽ አቅፋ እጄ ላይ አደረገችሽ። እንደዚህ አቀፍኩሽ። ደግሞ እንደ ትልቅ ሰው ገና የተወለድሽ በአራተኛ ቀንሽ ነው የመጣው ማለት። በሶስተኛ ቀን ቡሬ ላይ ሰምቻለሁ ስለአንቺ። አራተኛ ቀን ለምት ያየውሽ አቀፍኩሽ። በጣም አሳሳሽኝ። አሁንም ከወንድ ይልቅ በጣም ወደድኩሽ። እንዲያው ምንድን ነው አልኩ። እችን የመሰለች ቆንጆ ምንድን ነው ወይ የምን ወንድ ነው ብዬ ወንድን አልኩ እና እቅፍ አደረኩሽና በሰዓቱ የነበረውን ፊሊንግ ነው የምነግራቸው። እና እግዚአብሔር እንደፈራሁት አላደረገም። ግን አንድ ነገር በውስጥ ነገር ነበር። እውነቱ ምንድን ነው? አልማዝ እና ልጄ ከሚራቡ እኔ ብሞት ይሻላል። የሚገድል ነገር እንኳን ቢኖር ቢሞት ይሻላል። በቃ እየተራቡ ከማይ ሚል ውሳኔም ነበረብኝና ደግሞም አልሞትም ብዬ ደግሞ ወጣሁ። እምነትም ነበረ፣ ፌዝ ነበረ። ትሩ ስፒኪንግ ከፍርሃት ይልቅ ፌዝ ነበረ፣ እምነት ነበረ። በክርስትናም ገና ክርስትና ጀምሬያለሁ። የእግዚአብሔርን ቃል ማንበብ ጀምሬያለሁ። አትፍራ የሚል ቃል አይቻለሁ። እግዚአብሔር አትፍራ ካለኝ ምን እፈራለሁ? ያለ ቀኔ አልሞትም ነበር ውሳኔ። ያለ ቀኔ ስለማልሞት ሽፍታም ቢኖር መኪና አደጋም ቢኖር ችግርም ቢኖር እግዚአብሔር ይሄ እችን እርጉዝ ሴትና የሚወለደው ልጅ አይቶ እግዚአብሔር ይመልሰኛል ብያምኩ እንዳሰብኩም እንዳመንኩም በሰላም መለሰኝ። መጣን፣ በሻ ያደረግን። ያን ይመስል ነበር ታሪኩ። ፑሽ ያደርገኝ ለጥያቄ መልስ መስጠት በእኔ ዝምታና ስንፍና እናትሽ ወልዳ ጤፍ በሌለበት፣ ወጥ በሌለበት፣ ቅቤ በሌለበት፣ ስጋ በሌለበት የወለደች ሴት ልጅ ልጇን የምታጠባ ነገር አታ ስትራብና ሕፃን ልጅ ሲያለቅስ ማየት ለእኔ ሞት ከሞቴም ሁለት ሞት ነበር። ለዛ ነው ሳክሪፋይስ ነው የወሰድኩት። ፈልጌ ይሄ ነው ያ አልነገርኳትም። እሷንም እስከዛ ድረስ ካፌ አልወጣም። ምስጢሩ ይሄ ነው። ያ ስለ ሽፍታም አልተናገርኩም። ሽፍታውን አሁን ብናገር በዛን ሰዓት ሐዘን ይሆናል። በነገራችን ላይ በህይወቴ ውስጥ የማሳልፋቸው ከባድ ነገሮች ምን ይላሉ? እስቲ ትንሽ ብታብራራ ትችላለህ? እችላለሁ። ለምን እንደሚይዘው አልማዝ በተፈጥሯ ድንጉጥ ነው። ለምን እንደምትደነግጠው ከደረሰባት በፊት ከተናገርኩት ቴረር የተነሳ ትንሽ ነገር እንቅልፍ ይነሳታል። በእኔ ምክንያት ብትሞት ኖሮ በእኔ ምክንያት ነበር የምትሞተው ብላ ራሷ ስትቆድ እንዳትኖር ፈለግ። እንደዛ ብላ እያዘነች እንድትኖር አልፈለኩም። ሰው ያንን ስፍራ ከባድን ስፍራ አሁን ጭቃ ውስጥ ይዘን መኪና ተገልብጦ ኦልሞስት አልቀን ነበር። ጭቃ እንደዚህ ወደ ጎን ሲሄድ ማለት ያንን አልተናገርኩም። ምንም ነገር አልገለጽኩላትም። ምክንያቱም ልጅ አሁን ገና ወልዳ የተቀመጠችውን አራስ እንዴት አድርገሽ እንደዚያ ነገር ትነግሪያለሽ? በደስታ ስለተገላገለች በደስታ አሁን እንጆይ ማድረግ ነው እንጂ እግዚአብሔር ያሳለፈውን ጊዜ ከባዱን ጊዜ እንደ መከራ አድርጎ መቁጠር ልክ አይደለም። እኔ
እኔ ብቻም ሳልሆን ይህን ለሚያዳምጡ ቅዱሳን ወንድሞቻችን፣ ዘመዶቻችን፣ ኢትዮጵያውያን፣ ሌሎችም ኤርትራውያን ወንድሞቻችን ሁሉ ይሄ መልእክት ለሚደርሳቸው የሚደርስባችሁ ችግር አታውሩት፣ አስፈላጊ አይደለም። ያለፋችሁበትን ነገር ድላችሁን አውሩ። ድል እግዚአብሔር ሲያሻገራችሁ እግዚአብሔር አሻግሮኛል በቃ አለቀ። ትንሽ መንገድ ላይ ትንሽ ነገር ተፈጥሮ ነበር፣ እግዚአብሔር አሻግሮኝ ስላሻገረኝ በቂ። ግልጽ ነው። ከቆየ በኋላ ነገሩ ከተረሳ ከተረጋጋ በኋላ ብትናገሩ ታሪክ ነው የሚሆነው። በቃ ከምንም አይቆጠርም ማለት ነው። አሁን አልማዝ አሁን አትጨነቅም። ከዛም አልፈን እናንተም አድጋችሁ እዚህም ደርስን አሜሪካ ምትን ያው ቀጠለ ኖሮ። ከዛም በኋላ ብዙ ነገር ደርሶብን ነበር አለ። ስንት ጊዜ መኪና አደጋ አጋጥሞን ነበረ አልማዝ። ከዛም በኋላ ትምህርት ቤት ገብታ ግራጁዌት አድርጋ ጎጃም ተመድባ እግሯ አብጦ ሞታ ነበረ። 7 ቀን ያለ ምግብ የቆየችበትና የዋለችበት ጊዜ። ከዛም በኋላ ለምን እግሯ አበጠ በቃ ኤሌመንታስ እንደሚባል ነገር ግን በአንድ ቀን ደግሞ ሽሬንክ አድርጎ ደግሞ ጠፋ። አስማት ነገር ይሁን አናውቀውም ነገሩ እንዴት አጋጥሞናል። መኪና አደጋ 4-5 ጊዜ እኔ ከሷ ጋር የሄድኩ 2-3 ጊዜ አጋጥሞናል። እዚያ ሀገር ራሱ ከመጣ ስንት ጊዜ አጋጥሞናል። ብዙ ነገሮችን እየጠቅሳል እግዚአብሔር በድል ሲያሻግር መከራ እናወራ ድል ነው የምንለው። ለምን ተሻገር ነው። ስለዚህ ስለተሻገርኩኝ እሷንም ላለማስጨነቅ እየተጨነቀችም ልጇን እንዳታሳድግ እንደዛ ማድረግ ስላልፈለግኩኝ ሰላም ተረጋግታ ልጇን እያቀፈች እንድታሳድግ ያ ነበር ምኞቴና እግዚአብሔርም አሳካልኝ። ይኸው አንቺን የመሰለች ልጅ ደግሞ አድገሽ ለዚያ በቃሽና ዓለም ታገለግያለሽ፣ የእግዚአብሔር ሕዝብ ታገለግያለሽ። ይህን ምስጢር ቴንክ ዩ ዳድ። ቀላል ውሳኔ አይደለም መቼም ገጻት የዛኔ። አሁን ደግሞ ወደ ኋላ ስለምናስበው ያው ቀለል ይለናል። የዛኔ ግን በጣም የጭንቅ ጊዜ ነበረ። እሱን ደግሞ እንትን ማድረግ አልፈልግም። የሚገርምሽ ነገር አንድ የዘለለው ባለው ጊዜ ያልተናገርኩት ነገር ነበረ። እንደው በዚህ መከራ ውስጥ የማለት ጉዳይ አልማዝ ገና ወደ ጎጃም ከመሄዴ በፊት ደግሞ ቤት አደል ነበረ፣ መኖሪያ ቤት ከነበረበት ቤት ውጡ ተባለ። እሷ ወደ እዚህ ደርሷል። ጦርነቱ የተተኮሰ ጥይት በዛች ቅጽበት ውስጥ የቤቱ ኦነር መጣና ቤትን ካለቀቃቸው ልጅ ምን ከፍለው ገንዘብ ጥሩ ነው፣ በቂ ገንዘብ ነው። 3 ቤት ያለው ቤት ነበር። ውስጥ ስራ ስላልነበረን አይከፍሉም። ገና ለገና አይከፍሉም በሚል ስራ ሶሎ ምን አደረኩኝ? ማታ ብቻ ነው ወጣው about 8 PM ላይ በኢትዮጵያ 8 PM ማለት ከምሽቱ 2 ሰዓት የሚባል ወደ ቤታችን የሚወስድ መንገድ ነበር። ዝም ብሎ የተቆፈረ በዛ ጨለማ መንገድ ላይ ተንበረከኩ። ቤት ስላልነበረን እግዚአብሔር ሆይ አምላኬ ሆይ የምታየን ከሆነ እርጉዝ ሴት ይዤ መንገድ ዳር አላድርም ቤት ስጠኝ ብዬ አለቀስኩ። እውነት ነው፣ እግዚአብሔር ነው የምናገረው። ብቻ ነገርኳት ስቅስቅ ብዬ አቧራ ላይ ጨለማው ሰው መጥቶ ቢመታ ላይት አልነበረ እዛ ቦታ ነው። የኤሌክትሪክ ፖል አልነበረ ነቀምት በዛን ሰዓት በጀኔሬተር የምሰራው ኤሌክትሪክ እና ሌባም ከመጥቶ ጭንቅላት መጥቶ ገሎኝ ቢሄድ ምንም ሬሳ ነው በዛ የሚገኝ። ተንበርክኬ ወደ 15 ደቂቃ የሚሆን እምባ ያነባ አቧራ ላይ ሌሊት ሰለፍ ደስዋት። በሁለተኛው ቀን ዋክ እያደረኩኝ የሆነ ሰው እያገኘኝ አቶ ተረፈ የሚባል አሁን ነው ወደ ጌታ ሄደዋል። የቀበሌ ሊቀመንበር ነበር፣ ማቆ ሰው ነው። እንዴት ነው ያለ ሰላም ነው። ስለ ባለቤት ያውቃል፣ አብረን ስንሰራ ስለነበረ እንዴት ናት ባለቤት ስለኝ በቃ ልትወልድ ነው ግን ቤት አጥቼው ከነበርኩበት ቦታ ውጣ ተብያለሁ። ስለዚህ የት እንደምወስዳት አላውቅም። ስለ እስኪ ከሰዓት በኋላ ና አለ። ቀበሌ ተመርጠው እሱ እንበለው ብቻ ቆበል የሚባል እንደዚህ ያው ኢህአዴጎች ነበሩ ምኖች ዋህቶች ሾመውታል። ዝም ብለው መጣና የሆነ ቤት አለ አለኝና ቀበሌ ቤት ወጥቶ አሳይ ቆንጆ ቤት ነው አለ። አንቺ የተወለድሽበት ቤት ስትወልጅ የተወሰድሽበት ቦታ ወደ ሆስፒታል መሄጃ ላይ ከነሰለሞን ፋርማሲ አቶ ማሞ ፋርማሲ የሚባል ከበስተኋላ ነበር። ቤቱም የእሳቸው ነበር አሉ። መጀመሪያ መንግስት ወስዶት ነው እንጂ እዛ አካባቢ ቦታ አገኘን። እዛ ሰጡ። ጸሎት በአጭር ጊዜ ውስጥ ሲመለስ እግዚአብሔር ለካ በጭንቅ ጊዜ ከልባችን የሆነ ጥያቄ ስናቀርብ መልስ እንዳለው እግዚአብሔር ይደረገላችን። እና ይህም ነበረ ለማትፈልግ ገና እንደዚህ አይነት ነገሮች በሊዲያ መወለጃ ጊዜም ነበረ። ከዛም በኋላ ብዙ ነገር ለወደፊቱ ታሪኩን ቀስ እያልን እያወጣን ስለምንሄድ ቀደም ብዬ አልናገርም። ለዛሬው ይሄን ይመስላል አጭሩ።
ችግሩን አንናገርም ሳይሆን ስለ ችግር አናነሳ ሳይሆን ስለ ችግር እናወራ ችግራችን ወደ እግዚአብሔር እናመጣዋለን። በእንትን earnest prayer አስቀድሞ ማየት መቻል ከልብ ስታይ በእምነት ስትመለከቸው እግዚአብሔር እንደሚመልስ ካምን የሚጠይቀውን ነገር በትክክል ከጠየቅን ይመልሳል። በእምነት እኔ አሁን ቤት እንደሚሰጠኝ እያየው ነበር። ዛሬም ድረስ እንደተንደዘለ ምስሌው ጸሎት ከፊት ለፊት እያየው ምንምጸልየው እንጂ እዚህ ሀጭ ኮች አላደርግም። ጌታ ደግሞ ይመልሳል። እየመለሰ አሳይቶኛል። ሰው ታሞ ከጸለይኩ ጌታ ይመልሳል። ሰው ደግሞ ከንካታ እውቀታቶ አዝኖ ተቸግሮ ማንኛውም ነገር ላይ ጸልይልኝ እንኳን ቢባል እንደዛ ሰውነት ኤርነስ ልጠይቃለሁ። ጌታ ደግሞ ይመልሳል። በትክክል የዛኔ ደግሞ ያው አንተም ከግራምፓ እና ግራማ ተለይተሃል። ማሚም ግራማ እና ግራምፓ የሉም፣ ዘመድ የለም። ጓደኞች ብቻ ናቸው። ያው ከነሱ ጋር እንትኑ ችግሩን መካፈል ራሱ ትችሉ ነበረ፣ ግን ሁኔታው አይመችም። የጦርነት ጊዜ ነው። አሁን ከመቅደስ ጋር በዛ ተዋውቀናል። እህታችን መቅዲ አዘብም አለች። ይከታተሏታል፣ ይጠይቋታል፣ አንዳንድ ይዘው ዋክ ያደርጓታል። እንደዋቁ እነዚህ ህጻናት ልጆች ነበሩ። እድሜያቸው ከአድማስ በታችን እንጂ በላይ አልነበሩ እና ልጆች ናቸው፣ ግን ቃሙስ የሚያደርጉት ናቸው። ይገርም ነበርና እግዚአብሔር ይባርካቸው። በእውነት አዘብና መቅደስ ታዲስ አሁን እዚህ ያለች እኛ ሀገር እዚህ አሜሪካን ያለችው በጣም ዋጋ ከፍለዋል። እንደ እናት፣ እንደ ጓደኛ፣ እንደ እህት ምግብ እየቀቀሉ እያመጡ መጥተው እያጠቧት፣ አንስተው እያንቀሳቀሷት፣ ይዟት እየዞሩ ብዙ ነገር አድርገዋል። የሚረሳ ነገር አለ ነገርና እግዚአብሔር ይባርካቸው። ሁለቱም ሁልጊዜ ከልቤ የማይጠፋው አዜብና መቅደስ። በኋላ ደግሞ ማን ትጨመራለች? ዘላለም የመቅደስ ደግሞ ብርት ስታጠጣይነት ጭስ ዋጋ ነው። እንክብካቤው ነበረ ማለት ነውና በኋላ አንቺ ከተወለድሽ በኋላ ደግሞ ዘላለም ተጨመረች። ዘላለም ደግሞ በትምህርት ምክንያት ተገናኘት። ዘላለም ደግሞ ልክ እንደነሱ ሆና ቁጭ አለች ማለት ነው። እነዚህ ሶስቱ ሁልጊዜ በልባችን ውስጥ ለዘላለም ይኖራሉ እስካለን ድረስ። በእውነት ነው። በሰማይ ቤትም ከኛ ጋር ይሆናሉ። ደግሞ በጌታ ሆነዋል። ሁሉም ጌታ የሚያመልከው የጌታ ልጆች ናቸው እነዚህ ሶስቱ። ዛሬም ይሄ ታሪክ ባጭሩ። ቴንክ ዩ ዳድ፣ በጣም ነው የማመሰግነው። የዛኔም ያንን ከባድ ውሳኔ ስለወሰንክ ቴንክ ዩ በጣም እና ማሚን አሻገርከን። በነገራችን ላይ በህይወቴ ውስጥ 3 ነገሮች ጊዜ ይደንቁኛል። አሁን ቻሌንጅ ስመጣ ማልቀስ አልወድም። ከቻሌንጅ በስተኋላ ድል እንዳለ ቃል እንደኔ አይደለም ዳዲ የሚያስጨንቅ ነገር እንኳን በመጣ ለጭንቀት ስፍራ አለኝም። ዘዴ አስባለሁ ቁጭ ብዬ what's the best way to solve this problem ብዬ ነው የማስበው እንጂ እዛ ውስጥ ወድቃለሁ እንዲህ ታስሬ እሞታለሁ ብዬ አላስብም። እንደዛ አላስብም። ከልጅነቴ ጀምሮ እንደዛ አለብኝ። አንድ ጊዜ ወንዝ መሻገር ነበረብኝና ወደ ኦልሞስት ወደ 20-30 ሜትር 40 ሜትር 50 ሜትር የሚሰፋ የሙላ የ14 ዓመት ልጅ ሆኜ 7th ግሬድ ተማሪ ማለት ወንዙ ይዞ ለሜት ተቀምጠው ግን ማለት ነበረብኝና አንድ ያጎት ልጅ አለ። እሱ ዋንቶ ሲያልፍ እኔ ገባሁበት። ይዞ ገባ ወንዙ ይዞ ተቆየ እና ፏፏቴ በጣም ኃይለኛ ስለነበረ ይዞ ወደ ኦልሞስት ወደ 200 ሜትር ከወሰደኝ በኋላ እንትን ውስጥ ኢንተርኔት ታግዬ እየገፋሁት ወደ ዳር ጣለ። ማይተርፍ ብሎ ግን አስተሻገርኩ። በቃ አይዲት እና ካለፍኩ በኋላ መጨነቅ፣ መፍራት፣ መንቀጥቀጥ አልነበረም። በቃ ሻይፋል ብዬ ቆይቼ ለአባቴ ስነግረው በቃ ሊገርፈኝ ምንም አልቀረውምና ቆይቼ ለነገርኩት ኔቨር ድ ዛት አገይን በዛ ያለ ሁለተኛ እንዳትሞክር። በዛ ምክንያት ምን ተማርኩ? ዋና ተማርኩ። ከዛ ምን ወጣ ዋና
መልካም ነገር ይመጣል። ከጭንቅ ውስጥ ከፈተና ውስጥ ከትግል ውስጥ ሁልጊዜ ምን ይመጣል? ድል፣ ትምህርት፣ መልካም ነገር ይመጣል። በዚህ ልናየው ይገባል። መከራ መፍራት የለብንም። መከራን እንደ ጭንቅ እንደ መውደቂያ እንደ መጥፊያ ሳይሆን እንደ መማሪያ ክፍል መማር ማወቅ አለብን። ቻሌንጅ ያስፈልጋል። ራሴ መሰከራለሁ። በጣም ጠንካራ ነው። አይናገርም። ስንፍና ነገር አይናገርም። በቃ ትንሽ ካለው እኔ ብዙ አለኝ ነው የሚለው። የለኝም ብያለሁ። የለኝም አለ። በህይወቴ አልወድም። በቃ አለኝ። ዜሮ ቢሆን ኪሴ የለኝም አለ። ደግሞ ይሄ መደንገጥ ድንቁጥ ናት ያለውን ደግሞ ትክክል ድንቁጥ ነኝ እኔ ግን የሚያውቅ አይመስለኝም ነበር። ካለፈብኝ ነገር ይሆናል እንግዲህ ይሄንን ያወቀው በኋላ እናቴ መጥታ ልትጠይቀን ይሄንን ነገር ስትነግረው ሰማሁ። ልጄ ድንቁጥ ነች አለችው። ልጄ ድንቁጥ ነች አደራ ስትለው አደራ ብላ ልጄ ድንቁጥ ነች እንዳታስደነግጣት ብላ ስትነግረው እኔ ሰማሁ። ያንን ፍለጋ መጣ ነበር። ሊዲያ ስትወለድ ዛኔ እድል አግኝታ መጣ ነበር። ዳኒ ተቀበላት። በጣም ማማማ ሲነግሩን በጣም እስከ ዛሬ ድረስ አልማዝን ማስደንገጥ ከእሷ በፊት ራሱ አውቆ ነበር። አውቄያለሁ። ከእሷ በፊትም አውቆ ነገራችን ላይ እስከ ዛሬ ድረስ አልማዝን ማስደንገጥ አልወድም። እንኳን አልማዝ እናንተ ለጨዋታ ከምንጫወት በስተቀር ጨዋታማ በመዝጊያ ስር ተደብቆ ይለኛል። እኔ ስጋት መዝጊያ ስር ይደበቃል። ጫወታለሁ እንጂ ከባድ ነገር ሰው ሞተ ብዬ ሰው ታመመ ልንቸገር ነው አልልም። እንደዚህ ሆነ የለም በቃ አልወድም። ይሄ ነው። Thank you so much, Dan. Welcome. Happy Father's Day. Happy Father's Day. Happy አባቶች ቀን። አሜን። በጣም አመሰግናለሁ እናንተን ስለቀረባችሁልኝ ጥያቄ ደግሞ ስላችሁ ተመልካቾቻችን ለሁላችሁም እግዚአብሔር ይባርካችሁ። አሜን። አዎ አባቶች ሁላችሁ ካም የአባቶች ቀን ይሁንላችሁ፣ ያም ደስ ይበላችሁ። አዎ የደስታ ቀን ይሁንላችሁ። በመጨረሻ ላይ አልማዝ በተናገረች ነገር ላይ አባቶች እንደ ሚሊተሪ ናቸው። ለኔ ፓርትነራቸውን በምንም ተአምር እሳት ውስጥ ጥሎ መሄድ የለባቸው። ሚሊተሪ ውስጥ የሚሰሩ ሰዎችን አውቃለሁ፣ የሰሩ ሰዎችን አነጋግሬያለሁ። ሚሊተሪ ጓደኛው ቢሞት ሬሳውን ተሸክሞ ይወጣል እንጂ ጓደኛው ጥሎ አይደለም። አንደኛ እሳት መካከል ወንድሙን ጥሎ አይደለም። ሁለተኛ ቢቆስልበትም ተሸክሞት ቢሞትበትም ተሸክሞት ሬሳው መጥቶ ያስረክባል እንጂ ጥሎ አይደለም። ትዳር ለሚሊተሪ ስታይል በጭንቅ መካከል፣ በመከራ መካከል፣ በስቃይ መካከል፣ በማጣት መካከል፣ በገንዘብ በበሽታ በምን ምክንያት ሚስት አትጣልም። በተለይ ሊደር መሪ ነዋ። የቤተሰብ ራስ ወንድ ልጅ ሚስቱን፣ ልጆቹን፣ ቤተሰቡን በሙሉ ይዞ እስከ መጨረሻው ማድረስ እንጂ ይዞ ወደኋላ መመለስ ከኛ ይጠብቅ በምንም ተአምር። አባቶች ይህን ያውቃሉ። አይዟችሁ እላቸዋለሁ፣ አይዟችሁ በርቱ እላቸዋለሁ ለአባቶች ሁሉ። እግዚአብሔር ይባርካችሁ። አንዳንዶች ደግሞ ያው የመውለድ እድል ባያገኙ በራሳቸው መንገድ ደግሞ እንደ አባት ሆነው ሌሎችን ይረዳሉ። as a father figure እንደ አባት ሳይሆኑ ራሱ የአባት መንፈስ አላቸው። ብዙ መንፈሳዊ ልጆች ያሏቸው ያሳደጉ እነሱንም ሃፒ ፋዘርስ ዴይ በጣም እግዚአብሔር ይባርካችሁ። በጣም ስለቀረባችሁ ስለቀረባችሁ ቴንኪው አገን እናመሰግናለን። አንቺን ጥሩ ስራ ቀጥይ። እንግዲህ እየሰፋን ያለው ወገኖች በዚህ ምክንያት ትምህርትሽ ደስ ስላቸው ሼር እንዲያደርጉ ሌሎች እንዲያካፍሉ ሰው እንዲማሪበት ነው ዋና ዓላማችን። ሰው እንዲማሪበት ስለሆነ እንዲያደርጉ አስታውቂያቸው አንቺ እንጠይቃለን። Alchemizing Stories የምትባል ቻናል ላይክ ሼር ሰብስክራይብ ኮመንት በጣም ደስ ይለናል። በተለይ ኮመንት አድርገው። አይታወቅም ሰው አንድ ነጥብ ሊያገኝ ይችላል። ኔክስት ታይም እናገኛቸዋለን። አመሰግናለሁ። እግዚአብሔር ይባርካችሁ።
Thank you, Betty. No, Thank you, Betty. thank you for coming. እሺ ሰላማችሁ ይብዛ. May your peace be abundant.